አስፓላላላ የሆነ ሰው ማለት ነው ስፓላ የሆነ ሰው ማለት ነው ቼጉቬራ ነው ዛሬ ምን ለጣለጣው ማለት ነው ቼጉቬራ ማለት ነው የደና ቤተሰብ ልጅ ነው እሺ ደግሞ እንዲህ ስትት ሞዴል ምናምን ለመሰላችሁ ሰዎች ተሳስታችኋል ሴቶች ምናምን ቼጉቬራ ኮሚኒስት ነው ኮሚኒስት ሆኖ ቆንጆ ነው ማቆ ቼጉቬ የኛ ሀገሮችን ታቋቻላችሁ እነንተላ ማለት ነው እንደ ፉንጋ እንደሆኑና የደና ቤተሰብ ልጅ ነው ማለት የመካከለኛ ቤተሰብ ልጅ ነው ኢንጂነር ምናምን አባቱ ግን የዳውን ማህበረሰብ ስቃይና ኑሮ ሲይ እንዴ ለምንድነው ሀብቱ ሁላ የተወሰኑ ሰዎች እጅ ላይ ያለው ለምንድነው እኩል ማን ካፈለው የሚል ቲንኪንግ ነው በቃ ኮሚኒዝም ባጭሩ ቀለል አድርጌ ስገልጸው ማለት ነውና ይሄ ደግሞ ከና አሜሪካ ኢኮኖሚ እንትን ጋር ከነ ካፒታሊዝም ጋር አይስማማ ማለት ነው ለማታውቁና ቼጉቬራ ሜዲሲን ተማሪ ነበረችና መርፌ ከሞጋ በጩቤ ሰው ሉጋ ብሎ ሶሪ ስቀልድ ነው መርፌውን ጣል አድርጎ ወደ ነፍጥ ነው ሄደው መሳሪያው ደግሞ ማንሳት ነው ሄደው ማለት ነው እና ጎሪላ ተዋጊ ሆነ ከነማን ጋር ገጠመል ከነ ፊደል ካስትሮ ጋር ገጠሞ ማለት ነው ፊደል ካስትሮ የኩባው ሊደር ኩባ ሄዶ መፈንቅለ መንግስት አካሄዱ ከነ ፊደል ካስትሮ ጋር ከዛ ፊት ግን ጎሪላ ወይም ውጊያውን በጣም በሚገርም ሁኔታ ሲመራ በዲሲፕሊን ስርዓት ባለው መንገድ በጣም ስትራቴጂ በተጠቅሞ በታክቲክ በፕሮፓጋንዳ በብዙ ነገር ከፊደል ካስትሮ ቀኝ እጅ ሆኖ መፈንቅለ መንግስትን ያስታከሱ ነው አርጀንቲና ቢሆንም ማለት ነው የሰው ሀገር ሄዶ ነው እንደዛ ያደረገው ማለት ነውና ስልጣን ሰጠው ፊደል ካስትሮ ከስልጣኑ በኋላ ግን ብዙም በቃ አሁን ኩባ ነፃ አውጥቻለሁ ነፃ አውጥተናል ኩባ ከአሜሪካ የበደል እንትን ነፃ አውጥተናታል ብለው በቃ ስለዚህ እኔ አሁን ሌላ ሀገር ደግሞ ነፃ ላውጣ ብሎ ኮንጎ መጣ ማለት ኮንጎ መጥቶ እንዳሰብ እንደ ኩባ አልተሳካለትም ገብቷቸዋል በቃ ብቻ ውጊያ ያደረገ እዛ ላይም ጎበዝ ውጊያዎችን አካሂዷል ጥሩ ውጊያዎችን ነገር ግን እዛም አልተሳካለትም ሸበላው ማለት ነው ሸበላው ጎበዝ ነው ተስፋ አይቆርጥም ቦሊቪያ ተመልሶ ሄደ ቦሊቪያ የምትባል ሀገር ሄዶ እንደገና እንካሰጥ ጥይት ማለት ውጊያ አሜሪካ የምትባል ሀገር ጋር ግን ተጠማምዷል የረሳው ነገር እሱ ነው ሲአይኤ ወጥመድ አዘጋጀለት ቆንጆ ወጥመድ አዘጋጅቶለት ውጊያ ተጀመረ ማለት ነው ውጊያው ራሱ ለሱ ነው ወጥመዱ ነው የሚባለውና ወስደው ቆለጥ ያራጉለት ሁሌ መቁላት የለም ነይ ቼ የኔ ቆንጆ ነይ አንቺ ሞዴል የመሰልሽ ሰው ማለት ነው ነይ ያሏት አንቺ ፕሪያንካ ቾፕራ የሆንሽ ሰው ነይ ብለው ይዘዋት ማለት ነው ቆለጥ ነው ያረጓት እየፎከረ ነው የተተኮሰበት እና የተገደለው ነው የሚባለው ሲገደል ሴቶች ገደሉኝ እንቺስ አንቺ እኮ መሳሪያ የተተኮሰው ገደሉት ጀግና ነው አደዚህም ታይም ግን ያው የሄደበት አይዲዮሎጂው ምናምን